ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የምሰራው ከብዳ ነው። በአረቦቹ ከብዳ ነው የሚባለው ለቁርስ። በሀገራችን ግን ጉበት መሰለኝ፣ እንደዛ መሰለኝ፣ ብቻ ጠፍቶኛል። ሽንኩርት፣ ቃሪያ አለ፣ ቀዝቃዛው ማለት ነው የማያቃጥለው። ይህም ቃሪያ፣ ቀዩ ቃሪያ፣ ቲማቲም አለ እና ወደ መስራቱ እንሄዳለን። እና ዘይት ጨምሬያለሁኝ። ዘይት ከጨመርኩ በኋላ እና ትንሽ መብሰል ከጀመረ በኋላ ቃሪያውን እና ሽንኩርቱን እጨምራለሁ ማለት ነው። እዚህ ማጂ ከሙን በፍላስወት ማለት ነው። ቅመም ይሄን ብቻ ነው የምትጨምሩት። እኔ ከሙንና ፍልፍላስወት ብቻ ነው የሚጨመረው። ትንሽ ውሃ እንጨምርበታለን፣ በጣም ትንሽ። እና አሁን መረቅ ትንሽ ቀንሻለሁ። ይሄን በደንብ ጠብስና መጨረሻ ላይ ነው መረቅ የምጨምርበት። አሁን ቲማቲም ነው የጨመርኩት እና ይሄን በደንብ ርር እስከሚል እጠብሰዋለሁ። ከጠበስኩ በኋላ ላወጣ ስል መረቁ ጨምራለሁ ትንሽ ማለት ነው። በዚህ መልኩ ጠብሻለሁኝ። አሁን መረቅ ነው የምጨምረው። ከዛ ትንሽ ሎሚ፣ የሎሚ ጭማቂ አማስዬ ማጥፋት ነው በቃ እላችኋለሁኝ። ይሄን ይመስላል። ከዛ በቃ ጠፋዋለሁ።